በአዳም በሴት በሄኖክ በኖህ በአብርሃም በሙሴ በክብር የተገለጠው ከትውልድ ወደ ትውልድ የሚሸጋገረው የአባቶች አምላክ ዛሬም ሕያው ነው። የናዝሬቱ ኢየሱስ ሁሉ በሁሉ ነው። ሰማይና ምድርን የሞላው እርሱ ነው። ጥንትም ቢሆን ዛሬም እርሱ ገናና ነው። የነገሥታት ንጉሥ የጌቶች ጌታ ነው። ለቀደምት የሃይማኖት አባው የተገለጠ በመሥዋዕቱ አገልግሎት የተመሰለው በሕጉ ውስጥ በስዕላዊ መልክ የተሳለው ለነቢያት የተገለጸው የብሉይ ኪዳን ሀብት ነው። የናዝሬቱ ኢየሱስ ሁሉ በሁሉ ነው። ሰማይና ምድርን የሞላው እርሱ ነው። ጥንትም ቢሆን ዛሬም እርሱ ገናና ነው። የነገሥታት ንጉሥ የጌቶች ጌታ ነው። ለድሆች ሀብትና ባለጠግነት ነው። ለሕመምተኞች መድኃኒት ፈውስ ነው። በባርነት ላሉት አርነት አውጭ ነው። ተዋጊና ስሙም የሰራዊት ጌታ ነው። የናዝሬቱ ኢየሱስ ሁሉ በሁሉ ነው። ሰማይና ምድርን የሞላው እርሱ ነው። ጥንትም ቢሆን ዛሬም እርሱ ገናና ነው። የነገሥታት ንጉሥ የጌቶች ጌታ ነው። የአሕዛብ ጣዖታት የወርቅና የብር የሰው እጅ ሥራ ናቸው የሌላቸው ክብር። አምላካችን ልዩ ነው ድንቅ ተአምር ሠሪ በሰማያት የሚኖር ዘላለም ነዋሪ። የናዝሬቱ ኢየሱስ ሁሉ በሁሉ ነው። ሰማይና ምድርን የሞላው እርሱ ነው። ጥንትም ቢሆን ዛሬም እርሱ ገናና ነው። የነገሥታት ንጉሥ የጌቶች ጌታ ነው። በአባውና በነቢያት ሲታወጅ የኖረው በሐዋርያት ዘመን በአካል የታየው ጌታ ኢየሱስ ደግሞ የአዲስ ኪዳን ሀብት ነው። የአብ ነጸብራቅና ክብር መግለጫ ነው። የናዝሬቱ ኢየሱስ ሁሉ በሁሉ ነው። ሰማይና ምድርን የሞላው እርሱ ነው። ጥንትም ቢሆን ዛሬም እርሱ ገናና ነው። የነገሥታት ንጉሥ የጌቶች ጌታ ነው።
እንቆቅልሽን ሁሉ ለልጆቹ ይገልጣል። በእርሱ የሚያምን የዘላለምን ሕይወት ያገኛል ይኖራል በአባቱ መንግሥት። ከመከራ ስጋት አርፎ ይቀመጣል የመላእክት ባልደረባ